ቦታ ስታዩ ከ7 ዓመት በፊት ምን እንደሚመስል መገመት ትችሉ ይሆን? ዛሬ የምናያት አዲስ አበባ በጣም ተቀይራለች፣ ከመንገዶቿ እስከ ከተማዋ ገጽታ። ዛሬ የምወስዳችሁ ወደ አንድ ቦታ ነው፣ በቻይና ድጋፍ 29 ቢሊዮን የኢትዮጵያ ብር የተሰራው ቦታ። እኔም የዛሬውን እና የትላንቱን አዲስ አበባ ለማነጻጸር በቀጥታ ወደዚህ ቦታ መጥቻለሁ። እንግዲህ ይሄ የምናየው ፓርክ ወዳጅነት ፓርክ ነው። ስለዚህ ቪዲዮን እስከ መጨረሻው ተከታተሉ፣ ምክንያቱም በመጨረሻ የምናየው ቦታ ከምታስቡት በላይ ሊያስደንቃችሁ ይችላልና። ዋትስአፕ ጋይስ፣ ልጅ አብሲ ተመልሷል ነው ብላችሁ እንግዲህ አሁን ወዳጅነት ፓርክ ገብተናል ማለት ነው። ዝርያ ሐዋሳ ምናምን ላንጋሎ ያለው ነው የሚመስለው። እሺ እና ጋይስ እስኪ እስከምንሄድ ያለበት ሰፈር ማለት ነው ቁርስ ለመብላት ነው የገባነው። አብረን ሄደን ቁርስ በልተን አሁን ኖርማል በርገር አዘናል። እስከዛ ይኸው አሁን ወንድ ልጅ በዚህ አይጠጣም ይላሉ ቲክቶክ ላይ እንዴት እንደምንጠጣ እና ጋይስ ደርሷል ማለት ነው። ቦታ ቀየርኩኝ፣ አልተመቸኝ ያኛው ቦታና ቦታ ቀየርኩኝ። ብቻ እስኪ እንብለው መጀመሪያ፣ ከዛ ቶሎ እንሄዳለን ማለት ነው። እዚህ ጋር እናስቀምጥና ይታያችኋል። ራሴን እያየሁ አይደለም ባይዘው ዝም ብዬ ነበርና እንጸልይ። እንዴት ነው ሲታይ? አረ ያብር ነው በቃ አሁን ይበቃናል። ወደ ጉዟችን እንሂድ። ወደ ጉዟችን ሰብስክራይብ እያደረጋችሁ። ሰላም ጋይስ፣ እንግዲህ አሁን ወዳጅነት ፓርክ ገብተናል ማለት ነው። ዝም ብለን ያይ ሁለቱን ኮምፔር እናደርጋቸዋለን ማለት ነው እና ከ10 ሬት ታደርጋላችሁ ኮሜንት ላይ የትኛው አሪፍ እንደሆነ የትኛው ከ10 ስንት እንደሆነ ማለት ነው እና ያንኑ ላሳያችሁ። አሁን ወዳጅነት ፓርክ ነው ያለ ነው። ይሄ ህፃናት መጫወቻ አይነት ነገር ነው መሰለኝ። እዚህ ጋር እንደዚህ በቃ ፍሪ የሆነ እንትን ነው ብላችሁ ቁጭ የምትሉበት ነው እንጂ ያን ያህል የተካበረ ነገር ነው። በቃ የሙሉ የህፃናት ይኸው እዚህ ጋር ቁጭ የምትሉበት ነው። ያን ያህል የተካበረ ነገር ነው። በዚህ ማለት ጋይስ አሁን ኮምፔር የማድረግ ቪዲዮ አይደለም መስራት የፈለኩት። በዚህ መጀመሪያ ማለት አንድነት ፓርክ ለመግባት ፈልጌ ወዳጅነት ፓርክ ገባው። ከዛ ቲኬት ከቆረጥኩ አይቀር ቪዲዮ ለምን አልሰራም ብዬ ወይ የምሬን ኮምፔር የማድረግ ቪዲዮ አይደለም መስራት ያሰብኩት እና ዝም ብላችሁ እስኪ እዚህ ጋር ኳስ መጫወቻ አለ። እዚህ ጋር ልጅ ኳስ ጫወቱ ማለት የተፈጠረ ነው። አሁን ከዚህ ቶሎ ወተን ያው ከገባን አይቀር ቪዲዮ ለምን አንሰራም በሚለው ነው እንጂ ያው በዛው እናንተ ለምን አታዩ? ብሬን ከፍዬ ገብቼ ሳልሰራ ለምን እወጣለሁ? አቆ ያስጫውቱ እዚህ ጋር አፍተንስ ነገር አለ። ጭራሽ የራይድ ከፍዬ እኮ ነው በራይድ እኮ ነው የመጣሁት። ቀለዳላችሁ በራይድ ነው የመጣሁት። መንገዱ ጠፍቶብኝ ማለት ነው።
ከዛ እስከዚህ መጥቼ ለካ ወዳጅነት አይደለም መግባት የፈለኩት አንድነት ፓርክ ነው ዩኒቲ ፓርክ ማለት ነው። let me show you በቃ ሙሉ የስፖርት እንትን አይነት ነገር ነው መጫወቻ በቃ የህፃናት መጫወቻ የስፖርት እንትን ምናምን ይሄን ብስክሌት ማቆሚያ የልጆች አትክልት ስፍራ የአዋፍ ዝማሬ ቦታ ኧረ እባክህ ይዘምራሉ ጭራሽ እባክህ እንዴት ነው እኮ እኔ ችግሬ እኮ ቁጥሩም አያልቅ ምን እንደሚሻለኝ እስኪ መኪና ማቆሚያ ነው እዚህ ጋር እና መውጫው የቱ ጋር ነው? እሺ መውጫው የቱ ጋር ነው? መውጫው ካገኘ እንወጣለን ማለት ምንም እኮ ይሆን አለቀ በቃ እንውጣ መሰለኝ ይሆን እዚህ ጋር ወዳጅነት አደባባይ ምናምን ፍሬንድሺፕ ምናምን ቆሻሻ ምን ይጠቅመኛል ይሄን እሺ በቃ አሁን እንውጣና ሁለተኛውን ወዳጅነት ገብተናል። እስኪ ሁለቱንም እያያችሁ ሬት ታደርጋላችሁ ከ10 ማለት ነው እና እንዴት ነው የሚለውን አብረን የምናየው ይሆናል። ሌትስ ጌት ኢት ወደ ቪዲዮ እና ሰብስክራይብ ያደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስኪ እየዞርን ደግሞ እናያለን ማለት ነው። እዚህ ጋር ንግድ ባንኩ እንዴት እንደሚያምር ይያል ወይ ምን ላርግሽ እና እዚህ ጋር ሆቴል ነው ምናምን ሬስቶራንት ነገር አለ። አይዞ ግሪን ነው ሙሉ በስመ አብ እንዴት ደስ እንደሚል ያኛው ወዳጅነት የሆነ በጣም አጭር ናት እንዴት እንደሆነ አላውቅም። ይሄ ደግሞ በጣም ሰፊው ነው ማለት ነው። ምንድነው አዲስ ነገር አንሳኝ አላለኝ። እሺ የዚህ ጋር ግን ደስ ይላል። እስኪ የመጀመሪያው ፓርቲ ያልኳችሁ የቱ መሰላችሁ? እዚህ ጋር ነፋሻማ ቦታ ምናምን ደስ የሚል ቦታ አለ የሚቀመጡበት ማለት ነው። የሸገር ሐይቅ ያነበብኩ ስቶፕ አድርጋችሁ ማየት ትችላላችሁ። እኔ እያነበብኩ ሰዓቴ ነው ጨርስ ማባቢ ቶሎ እያልኩ ላሳያችሁና እዚህ በጣም ደስ የሚል ፓርት አለ። የምር አስና በቃ እዚህ ጋር ካፕል ሆነሽ ትቀመጫለሽ አባቢ እሺ ምንድነው የሚጮው እዚህ እዚህ ካፕል ሆኖ እያየሽ አንቺ እዚህ ቁጭ ብለሽ ትዞራለህ። አብስ አንተ ሰው እዚህ ደስ ይላል አባቢ ውሃው እንዴት ሲመስል ይሄ አባቴ ይሄ ነው በቃ የመጀመሪያው ቦታ ይሄ ነው። እሺ በስመ አብ ኧረ አሳ አንቺ ዝርያ ኧረ አሳ ነፍ ነው አባቴ ዝርያ እዚህ ጋር አገኘኋት። ሻርክ ነው እንዴ? ሻርክ እንዳይሆን ኧረ ውሃ ሙሉ አሳ ብቻ ነው። ውሃው እንዴት ደስ እንደሚል ማለት ነው የምር እና በጣም ነው ደስ የሚለው። እዚህ ጋር በጣም ባይዞ የሆነ ፍሪ ሆናችሁ ትራምዳችሁ እዚህ ጋር በቃ ምንም እንትን አይላችሁ። ወክ ማድረጊያ ቦታ ነው። እዚህ ጋር መሮጫ ምናምን እዚህ ጋር ጀልባ ምናምን መሞከር ከፈለጋችሁ ጀልባም እዚህ ጋር አለ። በያ ነው እሺ ዋው አተንዴ ነው ደስ ወይ ደነገጥኩ እግዚአብሔር። አሁን የምታዩት ይህና ማራኪ ስፍራ ድሮ ምን እንደነበር ታውቃላችሁ? ጥቂት ዓመታት ወደ ኋላ ብንመለስ ይህ ቦታ የተጣሉ ፍርስራሾች የሞሉበት ነበር። ዛሬ ግን የአዲስ አበባ ዘመናዊና አረንጓዴው ሳምባ ለመሆን በቅቷል። በከተማው መሃል ሰው ሰራሽ ሐይቅ በመሰራቱ ምክንያት ቀደም ሲል በአካባቢው ያልነበሩ የነፍሳትና የወፎች ዝርያዎች ወደ ፓርኩ መምጣት ጀምረዋል። ጠጥናናል ጋይስ። እዚህ ጋር ብቻሽን ቁጭ ትያለሽ
ሲንግል ከሆንሽ ብቻሽን አበቢ። እዚህ ውሃ ምናምን አለ። ቀጣይ ግን ጋይስ ማለት ነው ቀጣይ ያበደ ቦታ ነው የምንሄደው። የምሬን ነው የምላችሁ ያበደ ቦታ አንበሳ ምናምን ያለበት ወፍ ምናምን ያለበት በቃ ከኔ ጋር ብቻ ሁኑ። ሰብስክራይብ ያደርጋችሁ ማታውቁት ነገር ነው ማሳያችሁ። የምሬን እዚህ ጋር ብቻህን ቁጭ ትላለህ እዚህ እና ጋይስ በጣም ነው ደስ የሚለው። የምር የሆነ እንትን ያለው ነው የሚመስለው ሐዋሳ ምናምን ላንጋኖ ያለው ነው የሚመስለው። እያያችሁ ማለት ሐዋሳ አይመስል አይቁ ምናምን በጣም ነው ደስ የሚለው እና ፈታ ያላችሁ መግባት ከፈለጋችሁ ማለት ነው 4 ኪሎ ወይም ፒያሳ አሁንም በሚለው መኪና ገብታችሁ መምጣት የምትችሉት ነፋፈሽ እያለን ነው። ሊያውሲ ዩቲዩብ ቻናልን ሰብስክራይብ በማድረግ አሁንም ይቀጥሉ። ላይክ አሁንም እንቀጥሉ። ውሏችንን እንዴት ነው እዚህ ጋር ያለው ቪው በጣም ደስ ስላለኝ ነው እዚህ ጋር ስታና አስቀምጬ ማሳያችሁ እና ያበደ ቪው ነው በጣም ያምራል። ኧረ ጋይስ ውጭ ሀገር ነው የሚመስለው እግዚአብሔርም ዝናብ ሊዘንብ ነው ደግሞ መጨረሻው ቦታ ያልኳችሁ እየደረስን ነው። ይሄን ነው የሚመስለው ሬስቶራንት አለ እንዴት ነው እዚህ ጋር ኧረ ጋይስ እንዴት ነው ውበቱ ሊጋል ላይ በስመ አብ በስመ ይሄ ነው ቪው ማለት ነው። ዋው ያበደ ነው አባቢ እና እንደዚህ ነው። ብዙ ሰዎች አሉ ቁጭ ብሎ ምናምን እዚህ ጋር እያያችሁ ያበደ እዚህ ጋር ቪው ላሳያችሁ። እዚህ ጋር ነው ቪው እዚህ ጋር ነው በቃ ቪው ትጠላለህ። እዚህ ጋር ንግድ ባንክ አለ እዚህ ጋር ምናምን እዚህ ውሃው አለ በቃ ምን ላድርገው። እሺ አሁን መጨረሻው ጋር ያልኳችሁ ቦታ ልንደርስ ነው። ሜዳውን ዝም ብለህ ማለት ነው ለጥ ያለ ሜዳ እዚህ ጋር ነው በቃ ያበደው እንትን ማለት ነው ኢትዮጵያ እዚህ ጋር የባንዲራ ማለት በስመ አብ ኧረ በስመ ምን ላድርገው። እሺ ይሄ ጋይስ ደስታው ሊገለኝ ነው። ዝም ብሎ ደስ ይለኛል እንደዚህ አይነት ቦታ ሳገኝ ማለት ነው። እዚህ ኧረ በስመ አብ እዚህ ጋር ንግድ ባንኩ ነው በቃ በጣም ደስ ያለኝ ማለት ነው። በዚህ ቆይ መጀመሪያ እንውጣና እንውጣ ደርሰናል ጋይስ። ይሄን ወደ ታች ይሄ ሁሉ ወርደን ማለት ነው። በስመ አብ ምን አይነት ተፈጥሮ ነው! ዋው ኢቪማ በስመ አብ ምን አይነት በቃ የአዲስ አበባ ማለት ነው በአረንጓዴ ነገር ከገጠር ራሱ ትበልጣለች መሰለኝ። በጣም ነው ደስ የምትለው የምሬን ነው ማለት ነው። ላይ ዝም ብላይ በቃ እዛ ጋር ባይዘው ሻራተን ሆቴል ነው እዛ ጋር እና የዛሬው ቪዲዮአችን ይሄ ይመስላል። ቀጣይ ያበደ ቪዲዮ ነው የሚመጣው። ያበደ ማለት ነው በጣም ያበደ ቪዲዮ ነው የሚመጣው። እስከዛ ልጅ አብሲን ዩቲዩብ ቻናል ሰብስክራይብ አድርጋችሁ ጠብቁኝ። እወዳችኋለሁ። ባይ